የፈቲሃ ገብርኤል አራዳ ጊዮርጊስ ተሳልሜ አለፍ እንዳልኩ ነው ያየኋት። ገና ትንሽዬ ልጅ ናት። ወኔዋ ግን ያስደነግጣል። በደንብ ዩኒፎርም ተወጥረው ጎማ የያዘ ጎልማሳ ፊት ለፊት ቆማ ከአቅሙ በላይ ጮኻለች። ወላሂ አልፈራህም። እኔ የምፈራው አላህን ብቻ ነው። ማስቲካዬን አምጣ። ሁኔታው ቢደንቀኝ እርምጃዬን ገታ አድርጌ ማየት ጀመርኩኝ። ደንቡም ትኩር ብሎ ቁልቁል ያያታል። እንደውም ገብርኤል አይለቅም እሺ ብላ እንባዋን በዩኒፎርማ ጠራርጋ እብስ አለች። እውነት ለመናገር ያለችውን አላመንኩም። ቅድም ወላሂ አሁን ገብርኤል ጆሮዬ ነው ከቆምኩበት ጠደፍ ብዬ ሄጄ ከኋላ ስይዛት ደንቡ መስሏት ነው መሰል ድንግጥ ብላ ቆመች። አይዞሽ እኔ ማስቲካ ገዛልሻለሁ አልኳት። እንዳትደነግጥ በፈገግታ እያየኋት እሺ ብላ ሽቅባየች። እኔም ጊዜ ሳልፈጅ አቅራቢ ካለው ሱቅ ሄጄ አንዲት ማስቲካ ገዝቼ ስሰጣት አልፈልግም ብላ መልሳ እሬታዋን አቀለጠችው። እንዲህ ምን ሆነሻል? የተወሰደብሽ ማስቲካ አይደል? ይኸው ገዛሁልሽ። አይደለም እኮ የኔ ማስቲካ መበላው ሳይሆን መንገድ ላይ የምሸጠው ነው። ቅድም መንገድ ላይ ሲሸጥ ሰውየው አይቶኝ ቀማኝ። ለዛ ተናድጄ ነው። ወይ አይዞሽን ይገዛልሻለሁ። እሺ ስምሽ ማን ነው? ቤተሰብ የለሽም? ፈቲሃ እባላለሁ። አባባና ማማ በሃይማኖት ምክንያት ተለያይተው እማ አሟት ሆስፒታል ተኝታለች። ማስቲካ ሽጬ አስተካክማታለሁ አለች ኩልትፍ እያለች። እና ፈቲሃ አንቺ ገብርኤልን የት አውቀሽው ነው? አንቺ እንደማይሽ እማ ኦርቶዶክስ ናት። ሁሌ ከቤት ስወጣ ገብርኤል ይከተልሽ ትለኛለች። እሷ ስለምትወደው እኔም እወደዋለሁ። ሁሌ የሚጠብቀኝ ይመስለኛል። አባባ ደግሞ ሙስሊም ነው፣ እኔም ሙስሊም ነኝ። ገብርኤልን ግን እወደዋለሁ አለች። ከቅልጥፍናዋ በላይ ለገብርኤል ያላት ፍቅር አስቀናኝ፣ ደግሞ ማሳዘነች። በሁለት ሃይማኖት መሀል መፈጠር ከባድ እንደሆነ አውቃለሁ። የፈቲሃ ገብርኤል ግን አይዘገይም። እንባዋን አይቶላታል። ከኔ ጋር አገናኘን። እኔ ደስ እያለኝ የፈለገችውን ገዝቼላት ወደ ቤቷ ሸኘኋት። ፈቲሃ ገብርኤልን ትወደዋለች። ባትወደው እንኳን ገብርኤል እንኳን ለወዳጆቹ ለጠላቱም ወዳጅ ነው፣ ሩህሩህ ነው፣ አዛኝ ነው። እንኳን አደረሰን።